ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንዴት ናችሁ? እና ዛሬ ላወራ የመጣሁት ስለ ዩቲዩብ ነው። ስለ ዩቲዩብ እና ይህን ቻናል ላይክ ሰብስክራይብ አድርጉት፣ ሼር አድርጉ እና አበረታቱኝ። ጀማሪ ነኝ፣ አበረታቱኝ እና ዩቲዩብን እኔ ስለሰራሁበት ሳይሆን ሌላ የሰሩበት ሰዎች በዙሪያዬ ስላሉ ነው። በጣም ብዙ ሰው ስለሰራበት ነው ይሄን ለማለት የፈለግኩት ማለት ነው። የሆነ ያሰለቻል፣ ያደክማል። ግን እንደሚያደክም አውቃለሁ። በጣም ያደክማል፣ ያሰለቻል። ግን ሆኖ ማንኛውም ነገር ሳንደክም ሳንለፋ ማግኘት አንችልም አይደለ? ለምሳሌ ሳንሰራ ሳንደክም ሳንለፋ ብር አናገኝም። ስደትም ተሰደን ያለን ብር ለማግኘት ነው። እንዴት እንደምንለፋ እያያችሁት ነው። እንዴት ማዳም ቤት እንዴት እንደምንሰራ ፎቅ ታች ያል በመሰላል እየወጣን እየወረድን እንደዛ ነው የምንሰራው። ለምን? ያ በወር ደሞዛችን ለማግኘት። ዩቲዩብም ሳትለፉበት ሳትደክሙበት ብር አይሰጣችሁም። ለነገ መተዳደሪያችሁ ነው። ዩቲዩብ ማለት ለነገ መተዳደሪያችሁ ነው። በቃ ጠንክራችሁ ከሰራችሁ ካልሰለቻችሁት። ለምሳሌ አሁን በተለይ ስደት ያላችሁ እህቶቼ ሰዓታችሁና ሰብስክራይብ እዚህ ሞልታችሁ አስተካክላችሁ ከሄዳችሁ እዛ ኢትዮጵያ ስትሄዱ በጣም ቀላል ነው። ዩቲዩብ በጣም ቀላል ነው። ማዳም ቤት በእርግጥ ይከብዳል። ቪዲዮ የምትቀርጭበት ቦታ የለም። ቪዲዮ የምትሰሪበት ቦታ የለም። ወይ ቪዲዮ ስትሰሪ ትመጣብሻለች። ስልክ ስትይዥ ማትፈልግ ማዳም አለች። በቃ በጣም ድካም ነው። በእርግጥ ገና ከዛ ከማዳም እንትን ድብብቆሽ እየተጫወትን ዩቲዩብ ይከብዳልም ከብዶናልም። ግን አገር ስንገባ በጣም ቀላል ነው። በጣም ቀላል። ለምን ብትሉኝ እዚህ ሁሉም ነገሩን አስተካክላችሁት። ፕሊዝ ሰብስክራይብ እንዳትረሱ። እሺ፣ ሰብስክራይብ እንዳትረሱ። ከዚህ ሁሉ ነገሩን አስተካክላችሁ ከሄዳችሁ እዛ ምንም ይከብድሽ ነገር የለም። በቃ ኑሮሽን ስትኖሪ ቪዲዮ ትሰሪያለሽ። ኑሮሽን ስትኖሪ ላይፍ ትገቢያለሽ። ለምሳሌ ባለትዳር ከሆንሽ፣ የልጆች እናት ከሆንሽ ልጆችሽ ትምህርት ቤት ስትልኪ ቪዲዮ ታደርጊያለሽ። ልጆችሽ ፀጉር ስትሰሪ ቪዲዮ ታደርጊያለሽ። ምግብ ስትሰሪ ታደርጊያለሽ። ልብስሽን ስታጥቢ በቃ ቀኑ ማታኑ እንቅስቃሴሽን ሁሉ ቪዲዮ እያደረግሽ መልቀቅ ትችያለሽ። አገር ስትገቢ ማለት ነው። ቪዲዮ ለማድረግ ብለሽ ራሱ ትንሽ ቦታ ተሄደሽ የሆነ በቃ ቦታ መቀየር ከፈለግሽ ራሱ ከአካባቢሽን ወጣ ልበል ብትይ ራሱ ወጣ ብለሽ ቪዲዮ ቀርጸሽ ቪዲዮ ሰርተሽ መመለስ ትችያለሽ። እዚህ ግን የሚከብደን በቃ ከቤት ስለማንወጣ በቃ አንድ ቦታ ላይ ስለምንኖር የሆነ የተለየ ነገር ማድረግ ስለማንችል ነው ዩቲዩብ የከበደን እንጂ ዩቲዩብ አይከብድም። ምንም የሚከብደው ነገር የለም። ሁሉም ነገሩ ከዚህ ካስተካከላችሁ ከዚህ ከሞላችሁ ኢትዮጵያ ገብታችሁ ምንም ነገር መስራት ትችላላችሁ። በቃ እዛ ማሳደግ ለምሳሌ እዚህ ሰዓቱና ሰብስክራይቡ ከሞላችሁ ከዛ በኋላ እዛ ቪዲዮሽን ላይቭ መግባትሽን ምናምን የሚይዝሽ ሰዓት የለም። ለምን? በቃ በምትሰሪበት ስራ አሁን ለምሳሌ እዚህ ስልኬን ይዤ ማድ ቤት ገብቼ ስራ እየሰራሁ ላይቭ ልግባበል አልችልም። እኔ አሁን ብዙ አሉ የምናያቸው ማድ ቤት ሆነው ስራ እየሰሩ ላይቭ የሚገቡ። ግን አሁን እኔ በበኩሌ አልችልም። ስልክ ስንይዝ ስራ የለብኝም። ግን ስልክ ይዤ ናማማ እና አጋጣሚ ማዳሜ ጠርታኝ ነው ልትወጣ ብላ ልሸኛት ፈልጋ እና እላችኋለሁ ምንም የሚከብድ ነገር የለም። ዩቲዩብ ጠንክራችሁ ስሩ። ብዙ ሰዎች መተዳደሪያቸው አድርገውታል። በጣም ትልቅ ደረጃ ላይ ደርሰውበታል። ቤት ገዝተው መኪና ገዝተው እየኖሩበት ነው። የምሬ ነው። በጣም ሰርተው ነው። ግን እንደኛ ዝም ብለዋል ሳይሆን በጣም ሰርተው ነው። በጣም ሰርተው ትልቅ ደረጃ ላይ ደርሰዋል። እኛም እንደነሱ መድረስ አያቅተንም። እኛም እንደነሱ እንደርሳለን። እኛም እንደነሱ እንሰራለን። ለምን? ካሰብንበት ትልቅ ደረጃ ላይ መድረስ እንችላለን። ለዛ በርቱ፣ ጠንክሩ። ብዙም ያበረታቱን ሰዎች ራሱ አሉ።
ዩቱበሮች በጣም ብዙ አሉ። በጣም ብዙ የሰው ቪዲዮ እንዳንለቅም ይነግሩናሉ። እንደምናድግ፣ ትልቅ ደረጃ እንደምንደርስ፣ መተዳደሪያችን እንደሚሆን ብዙ ሰዎች ይነግሩናል። ለዛ ጠንካራ እንሁን፣ ጠንክረን እንስራ። ከሰራን የትም እንደርሳለን። የምሬ ነው፣ የትም። እና በርቱ፣ ጠንክሩልኝ ውዶቼ። አላህ ከናንተም ከኔም ይሁን እና በርትተን እንስራ። ቤተሰብ እንሁን። ላይክ ሰብስክራይብ አድርጉ፣ ሼር አድርጉ እና ጠንክሩ። አለማአኩም ወዳችኋለሁ። እሺ በጣም ወዳችኋለሁ። በተለይ የማዳን ቅመሞች ወዳችኋለሁ። የምሬ ነው። እኔ ስለናንተ በጣም በቃ ስለ ስደት ስላለች ሴት በጣም ያሳስበኛል። በጣም ያሳስበኛል ወላሂ በጣም። እና ጠንክሩ፣ በርቱ ውዶችዬ። እንጠንክር፣ እንበርታ። ለሀገራችን እስኪ ያበቃን ድረስ ሰርተን ውጤታማ ሆነን አገራችን ገብተን ምንኖር ሰው ያድርገን።